በከሰል በድስት የጋገርኩት የቀረፋና የዘቢብ ዳቦ ነው። ዘቢቡ ግዴታ አይደለም፣ በቀረፋ ብቻ መሆን ይቻላል። ከዚህ በፊት ጋግሬው አውቃለሁ። አያችሁት? አያምርም? ውስጡ ዜብራ ኬክ ይመስላል እና እጅግ በጣም ነው የሚያምረውም የሚጣፍጠውም። እና ይህንን የሰራሁት በእርግጥ አንዳንድ ሰዎች ኦቨን የሌላችሁ ሰዎች ብዙ ጊዜ ትጠይቁኛላችሁ፣ ለእኛ የሚሆን ስሪ። ለዛ ብዬ ነው በዋነኛነት ይዤ የመጣሁት። ግን በጣም ነው የሚጣፍጠውም በከሰል ጋግር ማለት ነው። ወደ አሰራሩ ሲሄድ የመጥበሻውን አምባሻ የሱም ማቦካክ ይሄ ነው። በቃ ዱቄት አደረኩኝ። 1 ኪሎ ዱቄት ለተጠቀምኩት ብረት ድስት የ2 ሎሚ ፍቅፋቂ አደረኩ። ስኳር አደረኩኝ፣ ቫኒላ አደረኩኝ፣ እርሾ 1 የሾርባ ማንኪያ ከግማሽ አደረኩኝ፣ ትንሽዬ ጨው አደረኩ፣ ዘይት አደረኩ፣ 1 እንቁላል። ከዛ ለብ ባለ ወተት አቦካሁት። መጨረሻ ላይ የገበታ ቅቤ ነው ያደረኩት። በጣም ሳናደርቀው ላላ አድርገን ብናቦካው የተሻለ ነው፣ በደንብ ኩፍ እንዲል። ይህን ዳቦ ስጋግር 3 የተሳሳትኩትን ስህተት እነግራችኋለሁ። እናንተ እሱን አስተካክላችሁ ደግሞ ብትጋግሩ ከዚህ የተሻለ የሚያምር ዳቦ ትጋግራላችሁ። ከዛ አቦካሁትና እንደዚህ ዘይት ቀቤቼ ሸፍኜ አስቀመጥኩት። ከ1 ሰዓት ወይም ከ1 ሰዓት ተኩል በኋላ እንደምታዩት ኩፍ ብሎልኛል። ከዛ አወጣሁት። ካወጣሁት በኋላ 2 ቦታ እቆርጠዋለሁኝ። ከዛ ግማሹን የቆረጥኩትን ዱቄት እየነሰነስኩኝ ዳምጠዋለሁኝ። እንደምታዩት የገበታ ቅቤ ትንሽ የቀለጠ አለ፣ በዘይት ማድረግ ትችላላችሁ። ቀረፋ 2 የሾርባ ማንኪያ፣ ከዛ 1-2 ማንኪያ ስኳር አድርጌያለሁኝ። እኔ ከለሩ በደንብ እንዲያምር ትንሽዬ ካካዋ ፓውደር ግማሽ የሻይ ማንኪያ የምትሆን ማድረግ ትችላላችሁ፣ መቅረትም ይችላል። ዋና ግብአቱ ቀረፋና ዘይት ወይም የገበታ ቅቤ አድርገን መቀባት እንችላለን። የገበታ ቅቤውም መቅረት ይችላል። ከዛ ዘቢብ አደረግኩ። ዘቢቡም ግዴታ አይደለም፣ በቀረፋውን ብቻ በጣም ነው የሚጣፍጠው። በቃ ስላለ ነው ያደረግኩት ማለት ነው። ሁለቱንም አይነት ጥቁሩንም ቢጫውንም ዘቢብ በተንኩበትና እጠቀልለዋለሁ እንደምታዩት። ከዛ የመጀመሪያውን ግማሹን እንደዚህ ከጠቀለልኩት በኋላ በሳህን አስቀምጣለሁ። ሌላኛውንም ደግሞ ለመዳመጥ ማለት ነው። ይህን ከጠቀለልኩት በኋላ እንዳያችሁት ሳህን ላይ አስቀምጠዋለሁኝ። ሌላኛውንም እንደዚሁ ዳምጬ ቀብቼ እንዳያችሁት ዘቢቡን ነስንሼ ከዛም በኋላ ጠቅልዬ ያስቀመጥኩትን የመጀመሪያውን እላዩ ላይ አድርጌ እጠቀልለዋለሁ ማለት ነው። ከዛ እንደዚህ ከጠቀለልኩት በኋላ እንደምታዩት በደንብ አስተካክዬ ከዛ መሀል ለመሀል እቆርጠዋለሁኝ። ጫፉ ላይ ትንሽዬ ትቼ፣ ቁርጥ አይደለም 2 ቦታ ማደርገው፣ ከጫፉ ትንሽ ትቼ እንዳያችሁት እኩል ቆርጠዋለሁኝ ማለት ነው። ከዛ እንደዚህ መጠቅለል ነው። ካጠፍኩት በኋላ ወደ ኋላ ተቀለልኩት እንደዚህ ሙሉውን ማለት ነው። እና በኦቨንም መጋገር ትችላላችሁ፣ ግን በዋነኝነት ኦቨን ለሌላቸው ሰዎች ነው የሰራሁት። እንደገና ደግሞ መብራት ከጠፋም ይሆናል። ይህንን ዳቦ የጋገርኩት በገላግሌ ድስት ነው። ይሄ 3 ሴት ነው ያለው። እቺ በመጨረሻ በትንሿ ድስት ነው መጋገረው። ይሄ 7 ሊትር ነው፣ 1 ዶሮ ይሰራል። ይህን ዳቦን የጋገርኩት በዚህ ነው። ከዛም በኋላ የጠቀለልኩትን ሊጥ አደረግኩበት ማለት ነው። ከስር ወረቀት አድርጌያለሁ። ኮባ ማድረግ ትችላላችሁ እንዳይቃጠልብን። ዘይት ወይም ደግሞ የገበታ ቅቤ ቀብተን ከዛ ሊጡን እናደርገዋለን። ሳሳትኩት ያልኳችሁ ከሰል እስኪቀጣጠል ከላይ ብረምጣድ ነገር ፈልጊ ብያት ብረምጣድ ያለኝ መስሎኝ ነበር፣ ግን አጣን። ብረምጣዱ ላይ ከሰል አድርጌ ከላይም ከታችም ለማብሰል ነበር እቅዴ፣ ግን ብረምጣድ አጣው። እንደገና ደግሞ አሮጌ ብረት ድስት ክዳን ስላጣሁኝ ትቼዋለሁ። ስህተቴ ላይ ድረስ እስኪሞላ መጠበቅ አልነበረብኝም። እነዚህ ናቸው ሴት ድስቶቹ። ይሄ የመጨረሻው ትልቁ ነው። ባለ 12 ሊትር 3 ዶሮ ይሰራል። ከዛ ደግሞ የእሱ ቀጣይ ደግሞ 10 ሊትር፣ እሱ ደግሞ 2 ዶሮ ይሰራል። እና የገላግሌ ብረት ድስት በጣም አሪፍ ነው፣ ኳሊቲ ነው፣ ወፍራም ነው፣ አይጫጫርም። እና በሱ ነው የጋገርኩት። ከዛም በኋላ እንዳያችሁት ከሰል ላይ አሮጌ መጥበሻ አደረግኩኝና እላዩ ላይ አሸዋ ማድረግ ትችላላችሁ። እኛ አመድ ነው ያደረግነው፣ አሸዋ ብረት ድስቱንም እንዳይጎዳው። እንደገና ደግሞ ቀጥታ መጥበሻው ላይ ብናደርገው ሊቃጠልብን ስለሚችል ትንሽ መቃጠል አልቀረለትም፣ ለነገሩ ሰዓት አሳልፌበት። ከዛ አመድ ካደረግን በኋላ ብረት ድስቱን እሱ ላይ አደረግኩኝና ደንኩት ማለት ነው። 50 ደቂቃ በቂው ነው። እኔ 1 ሰዓት አድርጌው እንዳያችሁት ትንሽ ቀንበር ብሏል ማለት ነው ከስሩ። ከመጠጠልኝ በኋላ አውጥቼ ገልብጬ ደግሞ ለ10 ደቂቃ በሰልኩት። እሱም ደግሞ 15 ደቂቃ ማብሰል እችል ነበር እና ገልብጬው ብረት ድስቱ እንዳያችሁት ምንም ነገር አልያዘም። እና የገላግሌን ብረት ድስቶች ማግኘት የምትፈልጉ ሰዎች ካፕሽን ላይ ስልካቸውን አስቀምጬላችኋለሁኝ። መልካም ቀን።